በጣም ወድጃታለሁ። ከጓደኛዬ ጋር አስተዋውቅሻለሁ ብያት ነው። ሰውዬ እኔ ወል ተራዬ ላይ ሰው ይገባብኛል። አስተዋውቀኝና ልሂድ። መጣች በቃ እንደው መጣች። አስተዋውቃለሁ። እርምን ቺክ ቢያረግልህ ቲቪ እንዴት ነሽ? ልጅ አሉልሽ። ጓደኛ ያልኩሽ እኮ እሱ። ቆይ ሰላም ነው? ፓይለት ያልከኝ ሰው አለ? አዎ ቲቪ ፓይለት እንደዚህ ነው ሰላም የምትለው? ታዲያ እንዴት ነው? የኔ እናት ፊቪታ ይኸውልሽ በሰፊው በተከበረው ኢትዮጵያ ሕዝብ ስምና እኔ በግሌ ለሀገራችን ስለምትሰጪው አገልግሎት ከልብ ነው የምናመሰግነው። እኔ ጆሲ ጓደኛ በጣም በሳል አይደለም? በሰልኩብሽ አይደል? ምን ላድርግ? አባቴ ፕሮፌሰር እናቴ ዶክተር ከተማረ ቤተሰቦች። ኧረ አባቱ ወዛደር ነው አንተ። ይኸውልሽ እውቀት ያላት ሰው ገላ ይጮሃል። ምን ላድርግ? ምን እያልክ ነው? እኔ የምልሽ ፊቪታ ብቻሽ እንደምትኖር ይሰማው። እኔም በላጤነት የተንከራተትኩ ነው። ታዲያ ለምን አንድ ላይ? አረ ፌቨንዬ በሴቶች ተከቦ ነው የሚውለው። ጭፈራ ቤት ነው የሚያድረው። አይደለም እውነት ነው። ይኸውልሽ ይሄንን አልክድሽም፣ አልኮራበትም። አንገታቸው ላይ ቢራቢሮ ታቱ ከተነቀሱ ሴቶች ጋር እንዳለ ሬድ ፍላግ በእነሱ ተከብቤ ነው። አውጪኝ እኮ እያልኩሽ እኮ አድኝኝ። ከዛ ይሄ አየር መንገዳችን ለእኛ እንደሆነን አለኝታ፣ አንቺ ለተሳፋሪዎችሽ እንደሆንሽ መከታ። ታዲያ ለምን አብረን አንፍታታ እንዴ? ይለኛል የኔ ማር። እስኪ በፍቅር እንበል ብርር። ታዲያ በዚህኛው ዙር ተሳፋሪ እንዳይኖር ልጅ ሁሌ እንደቀ ከፌደራል ብሔራዊ መረጃ ደህንነት እንግዲህ አፈትልከው የወጡ ሁለት ትላልቅ መረጃዎች እንግዲህ እጄ ላይ ይገኛል። ምንድን ነው እያልከን ያለው? ያሉ በጃኒና በአዶናይ ጉዳይ ማለት ነው። ይሄን ቪዲዮ መስራት እንግዲህ በጣም በህይወቴ ላይ ከፍተኛ የሆነ የደህንነት ስጋት እንግዲህ እንደሚገጥመኝ በአቅም ዞሮ እንግዲህ እውነታውን ከማጋፈጥ ወደ ኋላ አለም ብዬ ነው እንግዲህ ይሄን ቪዲዮ የምሰራው። ስለዚህ ከምንም ጊዜ በላይ ሼር እና ኮፒ ሊንክ አድርጉ። ኧረ ምንም ችግር የለም። የመጀመሪያው እንግዲህ አፈትልኮ የወጣው መረጃ ምንድነው? ምንም ያፈተለከ መረጃ የለም። አንተ ብልግና ነው። ተው በእናትህ፣ በተከበርኩበት ሀገር አታዋርደኝ። አይ አዋርዳለሁ፣ ራስህ በደንብ ነው ማዋርደው። ሶስተኛ አጣት ሄደህ ሪሰፕሽኗ ጋር ሪሰፕሽኗ እግር ስር ማለት ምንድን ነው ተቀወጥ ነው። ሪሰፕሽኑ እግር ስር ትሄድና እንደ እባብ እየተሳክ አልተገረዝኩም፣ ኧረ ግረዙኝ እያልክ ትጮኻለህ። እግሩ ስር እንደ እባብ እየተሳክ ኧረ ግረዙኝ፣ ኧረ አንተ ሰውዬ እስኪ ና ግረዘኝ፣ ኧረ ና ግረዘኝ፣ ሸለፈቱ ትላለህ። አትቀጣት እንዴ? ትሞታታለህ እንጂ ሊጡን ነው የማስቀባ። ዶክተር አንተ ጋር ግን አለ። ችግር የለም። ለካ ትግረኛ ነው የሚሰሙት። ሸለፈቱ ምን እንደሆነ አያውቅም። ሂድና አልተገረዝኩም እንደ እባብ እየተሳበ መሬት ላይ ችግር የለም። በትግረኛ አልተገረዝኩም ምን ማለት ነው? ያው ደርሻለሁ። ብራዘር አሳየኝ አንዴ ሪሰፕሽኑ። ወይኔ ውርደት በየው እኔ አላደረገውም። ይሄ ሁሉ ሰው አለ። እስቲ ወደ ሰዎች አሳየኝ። ድምፁን ጨምሮ የስፒከርህን የምን ስፒከር ያማል እንዴ? አንተ ጨምሮ የራስህን ስፒከር ወደዛ በሪድ ከዛ አልተገረዝኩም ትላለህ። እየሳቀ የመጨረሻ ሼም ይዞታል። ጋይስ አልገባችሁም? ሰላም ይላል። አልተገረዝኩም አንተ ብልግና ነው። ፋራ አስጠላዩኝ፣ ገላመጡኝ ሰዎቹ። ፋራ ነህ እንዴ? ብልግና እኮ ነው። ችግር የለም ተገረዝ። ሲያጠላ በእግዚአብሔር ዋናው ዓላማ ያንተን ማዋረድ አይደል? አልተገረዝኩም።
ደግሞ ብልግና ከሆነ ያልከው እኮ ዳቦ ስጪኝ ማለት እኮ ነው። እግዚአብሔር ማንም ይወደኛል ብለህ አትመን። ማንም እንዲወድህም አትጠብቅ። አንተን ሊወድህ የሚገባው አንተነትህ ብቻ። አንተም መውደድ ያለብህ አንተነትህን ብቻ። ከዛ ጤነኛ ህይወት ትኖራለህ። ከፍ ብለህ ትበራለህ። በቃ 10,000 ብር በልተሽ ልትሄጂ ነው እንዴ? እኩል ከሆነም በኋላ በቃኝ ማለት ትቻለሽ። ካልሆነ እኔ በቃኝ እስከምል ለሊቱ ራሱ መጮት አለብሽ። አሁን ብርሽ ገብቶልሻል። ከገባልሽ መጮት ነው ያለብሽ። ትጮቻለሽ። አትጮች አልጮት ሞን እየነገርኩ ነው። የ10,000 ብሩ ተዘጋ። ሌላ ጌም ግን እንጮት አልከኝ። ዝግጁ ነኝ ለምጮት። እና የምነግርሽ ነገር አለ። ቴክስት ገብቶልሻል ገንዘብ ስልክ 10 ብር ነው የላኩልሽ።